የተሰጠን መክሊት እንዳይወሰድብን ምን እናድርግ? በእግዚአብሔር መንፈስ የሚመራ ቸር፣ መልካም፣ በጎም አገልጋይ የውስጥ ሐሳቡና ስሜቱ፣ በጎ ሕሊናውና ፍቃዱ፣ ዕቅዱና ዓላማው፣ ፍላጎቱና ሕይወቱ ከመንፈስ ቅዱስ ፍቃድና አሰራር ጋር የተስማማለት ማን ነው? መንፈሳዊ ቅናትና ቅንነት ያለው፣ ትሕትናና ፍቅር ለሌሎች አርያ ሊሆን የሚችል ከምንም በላይ በተሰጠው መክሊት መንፈሳዊም ሆነ ተፈጥሯዊ ጸጋ አትርፎበት ለጌታው የሚመልስ ማን ነው? ጌታችን ኢየሱስ ክርስቶስ በምሳሌ ነገራቸው። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ለእያንዳንዱ እንደ አቅማቸው ሰጣቸው። ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ። ከብዙ ዘመን በኋላም ተመልሶ መጣና ጠየቃቸው። 5 መክሊት የተቀበለው ቀረበና ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 የተቀበለውም ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውም ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም የሰጠኸኝን መክሊት በምድር ቀበርኩት አለ። ጌታውም መልሶ አንተ ክፉ ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባት እንድሰበስብ በምን አወክ? መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፏጨት ይሆናል አላቸው። በዚህም አንድ ባሪያ ወይም አገልጋይ ሌላ መክሊት ጸጋ እግዚአብሔር እንዲጨመርለት ተግቶ መስራት ማገልገል እንዳለበት፣ እንዲሁም ለሰነፈ ለማይሰራ የተሰጠውን ጸጋ ለቀበረ ግን ያው ያለው እንደሚወሰድበት አስተማራቸው። ስለዚህ ነው ዛሬ የተሰጠን መክሊት እንዳንነጠቅ ሁሉም በተሰጠው የመንፈስ ቅዱስ ጸጋ መስራትና ማትረፍ እንዳለበት ቅድስት ቤተ ክርስቲያን የምትነግረን። ባለ 5 መክሊት የተሰጣቸው እንደተሰጣቸው መጠን መክረውና አስተምረው ራሳቸውን አስመስለው ወጥተው ወርደው ደክመው ወንጌልን በማስተማር ምዕመናን የሚጠብቁ እረኞች ብፁዓን ቅዱሳን አባቶች ናቸው። ቃሉን በማስተማር በማጥመቅ በማቁረብ ለምዕመናን በመጸለይ በመጠየቅና በመጽናት የሚተጉ ደግሞ ካህናትና መምህራን ናቸው። እነዚህ በቤተ ክርስቲያን ውስጥ በተሰጣቸው ያተረፉ ከትርፋቸውም ዋጋ የተቀበሉ ተግተው በማገልገላቸውና በመስራታቸውም የተጨመረላቸው ትጉህ ታማኝና ቸር አገልጋዮች እንደሆኑ ቃሉ ያስረዳናል። የሐኬተኛ ሰነፍ አገልጋይ ግን የማይጠቅም ምክንያት አስቀመጠ። ዛሬም መክሊት ተቀብሎ ማትረፍ ላልቻለ እሳቱን፣ ጽኑ መከራውን፣ ሐሰተኞችን ፈርቶ መክሊቱን ለደበቀ ሰው ምሳሌ ነው። በዚህም የተሰጠን ጸጋ እግዚአብሔር መክሊታችን እንዳይወስድብን ሁሉም በተሰጠው ጸጋ ተግቶ ማገልገል መስራት እንዳለበት ጌታችን አስተማረ። ስለዚህ መክሊቱን እንደተወሰደበት ሰነፍ አገልጋይ ሳይሆን የተሰጣቸው እንዳተረፉ ባሪያዎች መሆን እንዳለብን ይህ የመጽሐፍ ቅዱስ ክፍል ያስረዳናል። የተሰጠንም መክሊት ጸጋ እግዚአብሔር እንዳይወስድብን በሕይወታችን፣ በኑሯችን፣ በእምነታችን በጽናት በፍቅርና በንጽህና ለሚያምኑቱ ምሳሌ እንሁን። በትንሹ የታመንን ታታሪ እንሁን። ከጉዳዮቻችን በላይ ጌታ የምናስቀድም እንሁን። በጾም በጸሎት በእግዚአብሔር ፊት የምንተጋ ምስጢራትን የምንካፈል እንሁን። ምዕመናንን ለክርስቶስ መንግሥት የምናዘጋጅ እንሁን። የጠፋውን ሕዝብ ወደ አምላኩ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች የማይታዘዙትን ወደ ጻድቃን ጥበብ የምንመልስ እንሁን። በተሰማራንበት የሥራ መስክ ሁሉ በተሰጠን መክሊት አትርፈን የምንመልስ ታማኝ፣ ቸር፣ በጎ አገልጋዮች እንሁን። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30